እሺ እንዴት በራስ መተማመናችን ከፍ ሊል ይችላል? ቅድም እንዳልኩት ለራሳችን ያለንን ዋጋ ወይም ለራሳችንን ያለንን ክብር ከፍ የምናደርግባቸው ብዙ ምክንያቶች አሉ። ምናልባት ከቤተሰብ እና ከአካባቢ ጋር ቅድም አያይዘነው ነበር። አሁን ደግሞ እነዚህን ጉዳዮች በማተኮር ለእነዚህ ጉዳዮች ቦታ በመስጠት ለራሳችን ያለን ክብር ለራሳችን ያለን ዋጋ ከፍ ማለት ይችላል ማለት ነው። የመጀመሪያው ድካማችንና ብርታታችንን በመቀበል ድካም አለብን የራሳችን፣ ብርታት ደግሞ አለን የራሳችን። ስለዚህ ሁለቱንም መቀበል መቻል አለብን። አንደኛው አለ አንደኛው የለም ምንለው አይደለም። ላይፋችን የኛ ህይወት በሁለቱም ነገሮች ውስጥ የሚያልፍ ስለሆነ፣ ነገር ግን በድካማችን ላይ ሳይሆን በብርታታችን ላይ ልናተኩር የምንመለከተው የሚያስኬደን የሚያስቀጥለን ብርታታችን ስለሆነ ማለት ነው። ድካሙን ለማስወገድ ድካሙን ከህይወታችን ለማስወጣት ጊዜ ቢወስድም ጊዜዎችን ወስደን የሚያስከፍልንን ዋጋ ከፍለን ለማስተካከል መሄድ አስፈላጊ ነው። ነገር ግን ትኩረታችን ሁሉ ጊዜ ብርታታችንና የነገ ያሰብነውን ነገር የሚያደርሰን አቅማችን ላይ ሊሆን ይገባል። ብዙ ሰዎች ችግራቸው በምንመለከተው ዓለም ላይ ብዙ ቻሌንጆችና ፕሮብሌሞች ስለሚኖሩ ትኩረታቸው ከብርታታቸው ይልቅ ድካማቸው ላይ ይሆናል። በዛ ጊዜ ሰው ድካሙ ላይ ትኩረቱን የሚያደርግ ከሆነ እድገት በህይወቱ ላይ የመምጣት አቅሙ በጣም እየቀነሰ ነው የሚመጣው፣ ወይም ለራሱ ያለው ዋጋ እየወረደ ይመጣል ማለት ነው። እዚህ በነገሮች ላይ የመሳተፍ ነገሩ እየቀነሰ ህይወቱን እያጠበበ ይመጣል ማለት ነው። ስለዚህ ድካማችንና ብርታታችንን በመቀበል ብርታታችን ላይ ደግሞ ትኩረት በማድረግ መጓዝ ይኖርብናል ማለት ነው። የራሳችንን ብቃትና ብርታት ላይ መተማመን አለብን። እንግዲህ ብርታት አለን አለን፣ ብቃት አለን ብለናል። ስለዚህ እነዚህ ነገሮች ላይ መተማመን መቻል አለብን። እንዴት ነው የምንተማመነው? እነዛ ነገሮች በደንብ መፈተሽ። ብርታት ነው የእውነት የኔ ብርታት ከሆነ ነገሮችን አቺቭ እንዳደረግ ነገሮችን እንዳሳካ ሊጠቅሙኝ ይገባል ማለት ነው እነዚህ ጉዳዮች። ስለዚህ ቴስት በማድረግ ምናልባት አንዳንድ ክህሎቶች ያደጉ ስላልሆኑ በዛ ነገር ስኬታማ ላይ ያደርጉን ይችላሉ። ግን ቀስ በቀስ እያሳደግናቸው ብርታቱ አቅሙ ፖቴንሻሉ አለ። ያንን ፖቴንሻል እያሳደግነው እየጨመርነው በመሄድ ውስጥ ነገሮችን ወደ ስኬት ማምጣት እንችላለን። ስለዚህ የራሳችን ብቃትና ብርታት ላይ መተማመን መቻል አለ። ስለዚህ መተማመን ደረጃ እስከሚደርስ ድረስ ብቃታችንና ብርታታችንን ማሳደግ ያስፈልጋል ማለት ነው። ሁሉም ሰው የራሱ የሆነ የተለየ ችሎታ እንዳለው ማመንና መቀበል። ሁላችንም ችሎታ አለን፣ ሁላችንም አቅም አለን። ምናልባት በጣም ብዙ ሰዎች አቅማቸውን ባለማወቅ ይኖራሉ። አቅማቸውን ባለመረዳት ምንም አቅም እንደሌላቸው በማህበረሰብ ውስጥ የተፈጠሩ አንድ ምስኪን ሰዎች እንደሆኑ የሚያስቡ ሰዎች አሉ። አንድ ነገር ምነግራችሁ፣ ሁሉም ትልልቅ ነገር የሰሩ ሰዎች ልክ እንደዚሁ አይነት ስሜት ተሰምቷቸው ያውቃል። በአካባቢው አለመቀበል ወይም በሰዎች የመገፋትን ስሜት፣ ስለዚህ ምንም ማድረግ እንደማይችሉ አቅም እንደሌላቸው አስበው ተሰምቷቸው ያውቃል። ነገር ግን ይህ ስሜት ዕለት ዕለታችንን ሊመራ አይገባም። ሁላችንም የተለየ ችሎታ አለን። ሁላችንም የተለየ አቅም አለን። ያንን አቅም ግን ሰዎች የሚረዱት ማውጣት ስንችል ነው እንጂ ውስጣችን እንዳለ አቅም እንዳለኝ አውቃለሁ እኮ በጣም ብዙ ሰው ይህንን ይላል። ግን መጋፋት አልፈልግም። መጋፋት የለብህም፣ ግን ራስህን ማሳወቅ ወይም ራስህን መግለጥ መቻል አለብህ። ወይም ደግሞ በስራ መገለጥ መቻል አለብህ። በድርጊት፣ በመጽሐፍ፣ በተለያየ ጉዳዮች አንተ ውስጥ ያለውን አቅም ተገልጦ ማየት መቻል አለብን ማለት ነው። ስለዚህ የተለየ ችሎታ እንዳለን ከማመንና ከመቀበል ይጀምራል ማለት ነው። ከሌሎች ጋር ቢለያየን እንኳን የራሳችን እምነትና
ዋጋ የምንሰጠው ነገር ሊኖረን ይገባል። በአካባቢው ላይ ወይም ደግሞ እኔ ባለሁበት አካባቢ ሰፈር ላይ ሰዎች እንደዚህ ስለሚያስቡ ወይም ስለሚያምኑ እኔም እንደዛ ማሰብና ማመን አለብኝ ማለት አይደለም። የሰዎች እምነት አለ፣ ግን ቴስት ላደርገው ይገባል። ይሄ እምነታቸው ልክ ነው። በተለይ ብዙ ጊዜ ማጆሪቲው የሚያምነው ነገር አንዳንዴ ልክ ላይሆን ይችላል። ልክ ያልሆኑ ነገሮች አሉ። ስለዚህ ማጆሪቲው ስላመነው ያ ነገር የኔ እምነት ወይም ዋጋ የምሰጠው ነገር መሆን የለበት፣ የኔም ቫልዩ ሊሆን አይገባም ማለት ነው። ስለዚህ የራሳችን የሆነ ከሰዎች የሚለየን ነገር ሊኖር ይገባል። ብዙ ሰዎች ማለት ብዙሃኑ የተስማሙበት ግን እኛ ደግሞ ማንስማማባቸው ጉዳዮች ሊኖሩ ይገባል። ለምን? ያ የተለየ እይታ ነው ሰውን ወደ ትልቅነት የሚያመጣው። ብዙ ጊዜ ብዙ ሰዎች የሚያምኑበትን የምታምን ከሆነ ብዙ ሰዎች የደረሱበት ቦታ ነው የምትደርሰው። that's obvious። ለዚህ ብዙ ሰዎች ዋጋ የሚሰጡትን ነገር ነው ዋጋ የምሰጠው ካል ብዙ ሰዎች የሚደርሱበት ቦታ ነው የምትደርሰው ማለት ነው። ለዚህ ትልቅ ቦታ ላይ የሚደርሱ ግን ትልልቅ ነገሮችን አቺቭ የሚያደርጉ ሰዎች ግን የተለየ እይታ ነበራቸው። እዚህ ይህን ነገር በጣም አድርገን አተኩረን ልናስበው ይገባል። ስለዚህ እነዚህ ደግሞ ዋጋ የምንሰጣቸው ነገሮች ግባችን ላይ የሚያደርሱን ሊሆኑ ይገባል። እኔም ዋጋ የምሰጠው ለዚህ ነገር ነው ብለን ያ ነገር በህይወታችን ላይ እንድንጨምር ወይም ወደ ግባችን እንድንደርስ ምንም አይነት አስተዋጽኦ የሌለው ነገር ከሆነ ምንም አይጠቅመንም ወይም ትርጉም የለውም ማለት ነው በህይወታችን። ነገር ግን ያ የምናምነው ነገር ወደ ግባችን የሚያደርሰን ከሆነ ህይወታችንን ነርቸር እያደረገ ወደ ግባችን እኛን እያቀረበን ነው የሚሄደው ማለት ነው። ስለዚህ ከሰዎች መለየቱ ብቻ ሳይሆን ደግሞ ወደ ግባችን የሚያቀርበን መሆን መቻል አለበት ማለት ነው። ግብ ላይ የሚያደርሰንን እምነቶች ደግሞ ማሳደግ መቻል አለበት። ግባችን ላይ የሚያደርሱ እምነቶች ለምሳሌ ፖዚቲቭ አቲቲዩድ ከሆነ፣ ስለ ቢዝነስ ማወቅ መረዳት ከሆነ፣ ቢዝነሱን ኤክስኪዩት ማድረግ መስራት ከሆነ፣ ትምህርት መማር ከሆነ እነዛን የምናምንባቸውን ነገሮች ማሳደግ መቻል አለብን። በዛ ነገሮች ላይ ያለንን ምንድነው ዲፔንዳንሲ መደገፍ፣ በዛ ነገር ላይ ያለን እምነት ማሳደግ መቻል አለብን። ይህንን ደግሞ እያደረግን ወደዛ ግባችን የሚያደርሰንን እቅድ ማዘጋጀት መቻል አለብን። ወደምንሄድበት መንገድ የሚያደርሰንን እቅድ ማዘጋጀት መቻል አለብን። ምክንያቱም እንዲህ ካረኩኝ እዛ ቦታ ደርሳለሁ ማለት ብቻ ሳይሆን ካደረኩኝ የምለውን እንዴት ማድረግ አለብኝ ብዬ ራሴን ማዘጋጀት፣ እቅዶችን መጻፍ ሊኖርብኝ ይገባል ማለት ነው። በዛ ሁኔታ ውስጥ ነው ለራሳችን ያለን ግምትና ዋጋ ከፍ የሚለው ማለት ነው። ስለዚህ እንደማንችልና እንደማናደርግ ካሰብን ቁጭ እንላለን። እንደምንችልና እንደምንደርስበት ካሰብን ግን በዛ አቅጣጫ መንቀሳቀስ፣ መስራት፣ ማድረግ እንጀምራለን። ምንም ዋጋ የማያስከፍሉን ወይም ደግሞ የኛን አቅም ብቻ የኛን ጊዜ ብቻ የሚፈልጉ ብዙ ነገሮች ልናደርጋቸው የምንችላቸው ነገሮች ብዙ ነገሮች ስላሉ ማለት ነው። ምንም አይነት ስሜት ቢሰማን ለራሳችን ድርጊት ኃላፊነትን ልንወስድ ይገባል። ምናልባት አንዳንዴ በጣም ማይገባ ነገር እናደርግና እንጸጸታለን። የሚጸጽተንም ቢሆን ኃላፊነቱን ግን መውሰድ መቻል አለብን። ራሳችን ያደረግነው ድርጊት እንደመሆኑ መጠን፣ ራሳችን የሰራነው ስራ እንደመሆኑ መጠን ውጤቱ እንኳን ልክ ባይሆን ኃላፊነትን ልንወስድ ይገባል። ይህንን ነገር ተሳስቻለሁ ብለን ማመን መቻል አለብን ማለት ነው። ስለዚህ ሰዎች ምንድነው የሚሉት በዛ አቅጣጫ በዚህ ጉዳይ ተሳስተሃል ሊሉክ ይችላሉ። የእውነት ተሳስቻለሁ ወይስ አልተሳሳትኩም? ራሴን መመዘን መቻል አለብን። ሰዎች ስላሉኝ ብቻ አይደለም በእርግጥ። ስለዚህ የሚሉት ነገር ደግሞ እውነት ከሆነ መከላከያና ምክንያት ማቅረብ የለብኝም። እንደዚህ እኮ ስለሆነ ነው፣ እንደዛ እኮ ስለሆነ ነው። ኃላፊነት መውሰድ። ኦኬ ተሳስቻለሁ፣ የኔ ጥፋት ነው፣ ከዚህ በኋላ እንደ አይነት ጥፋት አልደግምም ብለን
ያንን ትችት ያንን የሰዎች ኮሜንት ልንቀበል ይገባናል። ስለዚህ በዛን ጊዜ ኃላፊነትን መውሰድ ስንጀምር አሁንም ለራሳችን ያለን ዋጋና አክብሮት ከፍ ማለት ይጀምራል ማለት ነው። በራስ ብቁነት በኃላፊነት እርምጃ መውሰድህንና ትክክለኛ ውሳኔ መወሰንህ ላይ ያለህን መተማመን ጨምር። ሰዎች ኃላፊነትን ሲወስዱ ራሴ ነገሮችን ማድረግ እችላለሁ ብሎ በራሳቸው ብቁነት ላይ ወይም በኃላፊነት እርምጃ መውሰዳቸው ላይ መተማመን ሲጀምሩ ወይም ደግሞ ሲጨምሩ ይሄ ነገር የሚያድግ ነው የሚያድግ ነው የሚጨምር። ስለዚህ ሲጨምሩ ለራሳቸው ያላቸው ክብርና ለራሳቸው ያላቸው ዋጋ በዛው ልክ ይጨምራል ማለት ነው። ያንን ስናደርግ ግን አንድ መረዳት ያለብን ሁሉ ጊዜ ትክክለኛ ውሳኔ እንወስናለን ማለት አይደለም። ብዙ ሰዎች የሚሱቱ ይሄ ነው። ሰዎች ልክ ሲሞክሩ አንዳንዴ ይሳሳታሉ። በተለይ የመጀመሪያዎቹ ሙከራዎች ከሆነ ብዙ ጊዜ ትሳሳታላችሁ። ማንም ከማድረግ አልጀመረም፣ ከመቻል አልጀመረም። እዚህ ሁሉም ሰው ወድቆ ተነስቶ ድጋሚ ወድቆ ተነስቶ አሁንም ወድቆ ተነስቶ ያንን ነገር ደጋግሞ በመሞከር ውስጥ ነው ወደ ትክክለኛ መቻል ወይም ወደ ትክክለኛ አቅሙ የደረሰው። አይታችኋል? ፖቴንሻል ማለት ነገሮችን የማድረግ አቅም ነው ወይም ደግሞ እምቅ የሆነ ነገር እንደማለት ነው። ያን እምቅ የሆነውን ነገር እንዴት ማውጣት እንዳለብን ስለማናቅ አንዳንዴ ስናወጣው በትክክለኛ መንገድ ካልወጣ የተሳሳተ ነገሮችን ልናደርግበት እንችላለን። አንዳንዴ ሰውን ልንጎዳበት እንችላለን። አንዳንዴ አካባቢ ልንጎዳበት እንችላለን። ነገር ግን እነዚህ ጉዳዮች ላይ ያለንን መተማመን መቀነስ አለ